በየቤታችን ተሰብስበን አይኖቻችንን ከቴሌቪዥኑ ላይ ሳንነቅል በከፍተኛ ጉጉት እንድንከታተል ያደረጉንን እነዚያን የቃና ቲቪ ዝነኛ ድራማዎች ሁላችንም እናስታውሳቸዋለን። እነዚያ በተለይ በቆንጆ ወንዶችና በሚያምሩ ውብ ሴት ተዋናያን የተሰሩት የፍቅርና የጥልፍልፍ ሕይወት ድራማዎች በፈጠሩብን ጥልቅ ስሜት ምክንያት የብዙዎቻችንን ልብ ይማርካሉ። በፊልሞቹ ላይ የምናያቸው የተዋናያኑ ማራኪ የፊት ውበት፣ የሚያማምሩት የከተማ ዳርቻዎችና እጅግ የሚያስደስተው የቅንጦት አኗኗር በብዙ ኢትዮጵያውያን ዘንድ ከፍተኛ ተወዳጅነትን ፈጥሯል። ነገር ግን ብዙዎቻችን በትኩረት የምንመለከታት ይቺ ምድር በፊልም ካሜራዎች ተቀርጻ ለእይታ ያበቃችውን ውጫዊ ውበቷን ብቻ ነው። ከእነዚህ ዝነኛ የፍቅር ድራማዎችና ከፊልሞቹ አስደናቂ ገጽታ በስተጀርባ በታሪክ ማህደር ውስጥ የተደበቀው የሺህ ዓመታት ታላላቅ የኃያላን መንግስታት ምስጢራዊ መነሻ የሆነችው እውነተኛዋ ሀገር ቱርክ ናት። የዚህች አስገራሚ ምድር እውነተኛና አስደናቂ ውበት የሚጀምረው በፊልሞቹ ከምናያቸው ገጽ በዘለለ በህዝቦቿ ልብ ውስጥ ካለው እጅግ አስገራሚ የእንግዳ ተቀባይነት ባህል ነው። ወደዚች ድንቅ አገር እግሮን ሲያስገቡ መጀመሪያ የሚቀበላችሁ የሰዎቹ እውነተኛ ፍቅር፣ ማራኪ ፈገግታና እንግዳን እንደ ትልቅ ንጉሥ አክብሮ መቀበል የዘመናት ትልቅ ወግ ነው። በሄዱበት የገበያ ስፍራ በጉብኝት ጥንታዊ መንገድ ሁሉ እጅግ በሚያምር ትንሽ ብርጭቆ ተቀድቶ የሚቀርብላችሁ ትኩስና መዓዛው የሚማርክ ባህላዊ ሻይ የሰዎቹን ልብና ለሰው ልጅ ያላቸውን ጥልቅ አክብሮት የሚገልጽ ትልቁ የፍቅር ማህተማቸው ነው። ከየትኛውም የዓለም ክፍል የመጣውን እንግዳ በክብር አስጠግተው የቤታቸው አካል አድርገው በፍቅር መመገብ የዘውትር ደስታቸው ነው። ዛሬ ካሜራችንን እና ታሪካዊ መዝገባትን ይዘን ከፊልሞቹ ማራኪነት ባሻገር ይህንን የእንግዳ ተቀባይነት ጥበብ፣ የተፈጥሮ ድንቆችንና የከርሰ ምድር ምስጢራትን ፍለጋ ወደ እውነተኛዋ ምድር እንወስዳቸዋለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እና ቪዲዮን ላይክ ማድረግ ጀምሩ። ወደ ቪዲዮ የቱርክን ታሪክ ለመረዳት መጀመሪያ ከ2000 ዓመታት በላይ ወደ ኋላ መጓዝ ይኖርብናል። ዛሬ ኢስታንቡል የምንላት ከተማ በጥንት ዘመን ስሟ ኮንስታንቲኖፕል ይባል ነበር። ይቺ ከተማ ለዘመናት ዓለምን ያስከበረው የታላቁ የሮማ ኤምፓየር ቀጣይ ለሆነው ለባይዛንታይን ግዛት ዋና ከተማ ነበረች። የባይዛንታይን ነገስታት ከተማዋ ማንም እንዳይደፍራት አድርገው በግዙፍ አጥሮች ከበዋት ነበር። ለሺህ ዓመታት ያህል ይህንን አጥር ሰብሮ የገባ አንድም ኃይል አልነበረም። ነገር ግን በ1453 ዓመተ ምህረት የታሪክ ውደት ተቀየረ። ወጣቱና ብላተኛው ኦቶማን ሱልጣን መሐመድ ዳግማዊ ወይም መሐመድ ፈትህ ታላላቅ መርከቦችን በየብስ ላይ በጭቃና በሳር ላይ እያንሸራሸረ ባህሩን በመሻገር ኮንስታንቲኖፕልን ከበባ አደረገ። ይህ በዓለም የጦርነት ታሪክ ውስጥ ታይቶ የማይታወቅ እጅግ አስገራሚ ስትራቴጂ ነበር። በስተመጨረሻም ያ የማይደፈረው አጥር ፈረሰ፣ ከተማዋን በኦቶማን እጅ ወደቀች። የዚህ ታላቅ ታሪክያው ምስክር ደግሞ አያ ሶፊያ ናት። አያ ሶፊያ መጀመሪያ ላይ በባይዛንታይን ዘመን የተገነባች ታላቅ የክርስቲያን ካቴድራል ነበረች። የኦቶማን ግዛት ከተማዋን ሲቆጣጠር ግን ወደ መስጊድነት ተቀየረች። ዛሬ ወደዚህ ህንፃ ሲገቡ በአንድ በኩል የጥንታውያን የክርስቲያኖች ምስሎችን፣ በሌላ በኩል ደግሞ የእስልምና ውብ አረበኛ ጽሑፎችን ጎን ለጎን ያያሉ። ይህ ህንፃ ራሱ ቱርክ የታሪክ መነሻ መሆኗን የሚያሳይ ትልቅ ማረጋገጫ ነው። የኦቶማን ኤምፓየር ለ600 ዓመታት ያህል ከአውሮፓ እስከ አፍሪካ ከመካከለኛው ምስራቅ እስከ እስያ ያለውን ሰፊ ምድር ያስከበረ እጅግ ኃያል መንግስት ነበር። የነገስታቱ መኖሪያ የነበረው ቶፕካ ቤተ መንግስት ውስጥ ሲገቡ ያ ዘመን ምን ያህል የቅንጦትና የሀብት ማማ እንደነበር በግልጽ መመልከት ይቻላል። ከታሪኩ ማህደር ወጥተን ወደ ቱርክ አስደናቂ የቱሪስት መዳረሻዎች ስንጓዝ መጀመሪያ የምናገኘው ቦታ ካፓዶኪያ ይባላል። ይህ ቦታ በፈረንጆቹ የተረጪስ ማውጫዎች በሚባሉ ከተፈጥሮ ድንጋይ በተቀረጹ እንግዳ ቅርጾች የተሟላ ነው። በየቀኑ ማለዳ ላይ ፀሐይ ስትወጣ በመቶዎች የሚቆጠሩ ባለቀለም የሙቀየር ፊኛዎች ወደ ሰማይ ይለቀቃሉ። በሺዎች የሚቆጠሩ ቱሪስቶች ይህንን አስደናቂ እይታ ለመመልከት ከዓለም ዙሪያ ወደዚህ ይጎርፋሉ። ነገር ግን ብዙዎች የማያውቁት ምስጢር ካፓዶኪያ ከሰማይ በታች መሬት ስር የተደበቀው አስደናቂ ዓለም ነው። በቱርክ መሬት ስር ዳርማንኩዩ የሚባል እጅግ ግዙፍ የከርሰ ምድር ከተማ አለ። ይህ ከተማ ወደ ምድር ስር እስከ 8 ፎቅ ድረስ የሚወርድ ጥልቀት አለው። በጥንት ዘመን የነበሩ ሰዎች ከጦርነትና ከጠላት ለመሸሸግ ሲሉ መሬቱን እየቆፈሩ በሺዎች የሚቆጠሩ ሰዎችን የሚያኖሩት እና የምግብ ማከማቻ፣ የውሃ ጋንዳዎችና አብያተ ክርስቲያናት ያሉት ሙሉ ከተማ በምድር ስር ገንብተዋል። ጠላቶች ወደዚህ የከርሰ ምድር ከተማ እንዳይገቡ ለመከላከል ደግሞ ከውስጥ ብቻ በሚዘጉ ግዙፍ ድንጋዮች መንገዶቹን ይዘጉ ነበር። ሳይንቲስቶች በጥንታዊ ቴክኖሎጂ እንዲህ አይነት ግዙፍ እና የተወሳሰበ ከተማ በምድር ስር እንዴት ሊቆፈር እንደቻለ እስከ ዛሬ ድረስ ይገርማቸዋል። ቱርክ ማለት ሰማዩ ምድሩም አስገራሚ የሆነባት ሀገር ናት የምንለው ለዚህ ነው።
አሁን ደግሞ ወደ ሌላኛው የተፈጥሮ ተአምር እንሂድ። በቱርክ ደቡብ ምዕራባዊ ክፍል ፓሙካሌ የሚባል እጅግ አስደናቂ ስፍራ አለ። ፓሙካሌ በቱርከኛ ቋንቋ የጥጥ ቤተ መንግስት ማለት ነው። ከሩቅ ለሚያዩ ሰው ቦታው ሙሉ በሙሉ በነጭ በረዶ የተሸፈነ ይመስላል። ነገር ግን እውነታው በረዶ አይደለም። ይህ ቦታ ከምድር ስር በሚፈልቅ ከፍተኛ የካልሲየም መጠን ባለው የሙቅ ውሃ አማካኝነት ለዘመናት በኖረ ድንጋይ የተሰራ ነው። ተፈጥሮ ራሷ የሰራቻቸው የሚመስሉ በመቶዎች የሚቆጠሩ ደረጃ የሆኑ ነጭ የውሃ ጋንዳዎች አሉ። በእነዚህ ጋንዳዎች ውስጥ የሚገኘው ውሃ መካከለኛ ሙቀት ያለው ሲሆን ለተለያዩ የቆዳ በሽታዎች ፈውስ ይሰጣል ተብሎ ይታመናል። ከጥንቱ የሮማ ዘመን ጀምሮ ነገስታት እና ባለጠጎች ለሕክምና እና ለመዝናናት ወደዚህ ቦታ ይመጡ ነበር። ከፓሙካሌ ጎዳናዎች ጀርባ ሄራፖሊስ የተባለች ጥንታዊ የሮማ ከተማ ፍርስራሽ ይገኛል። ይህ ማለት ተፈጥሮ እና ታሪክ እጅና እጅ ተያይዘው ተመልካቹን የሚያስደምሙ ልዩ ስፍራ ነው። በነጭ ድንጋይ ላይ ፈሳሹ ሰማያዊ ውሃ ሲፈስ የሚፈጥረው እይታ ማንም ሰው በሕይወቱ ቢያንስ አንድ ጊዜ ሊያየው የሚገባ የተፈጥሮ ጥበብ ነው። አንድን ሀገር የሚያደርጋት ህዝቧና ባህሏ ነው። የቱርክ ህዝብ ለባህሉና ለታሪኩ ያለው ክብር እጅግ ከፍተኛ ነው። የዚህ ባህል መገለጫ ደግሞ ግራንድ ባዛር የተባለው ታዋቂ ገበያ ነው። ይህ ገበያ በዓለማችን ላይ ከተገነቡ ጥንታዊ እና ግዙፍ የቤት ውስጥ ገበያዎች አንዱ ነው። በውስጡ ከ4000 በላይ ሱቆች ያሉት ሲሆን በየቀኑ እስከ ግማሽ ሚሊዮን የሚደርሱ ሰዎች ይጎበኙታል። እዚህ ገበያ ውስጥ የቱርክን ባህላዊ ምንጣፎችን፣ እጅግ ውብ የሆኑ የብርጭቆ ማብራቶችን እና የተለያዩ ቅመማ ቅመሞችን ያገኛሉ። ወደ ቱርክ መጥቶ ደግሞ ዝነኛ ምግቦቿን ሳይቀምሱ መመለስ ፍጹም ስህተት ነው። የቱርክ ምግብ በዓለም ላይ 3ኛ ምርጥ የምግብ ባህል እንደሆነ ይነገራል። በተለይም ዶናር ከባብ የተባለው ስጋው ተደርድሮ በቁም እሳት ላይ እየተሽከረከረ የሚበስለው ምግብ የሀገሪቱ መታወቂያ ነው። ከምግቡ በኋላ ደግሞ የቱርክ ሰዎች ጣፋጭ ነገርን መመገብ ይወዳሉ። ባቅላቫ የተባለው በጣም ስስ በሆኑ የሊጥ ሽፋኖች መካከል ላይ ለውዝ እና ፍራፍሬ ተደርጎበት በውስጡ ጣፋጭ ማር ወይም ስኳር ተጨምሮበት የሚሰራው ጣፋጭ ምግብ በዓለም ዙሪያ ተወዳጅ ነው። ይህንን ጣፋጭ ምግብ እጅግ ጠንካራ እና ጥቁር ከሆነው ባህላዊ የቱርክ ቡና ወይም በትንሽ ብርጭቆ ከሚቀርበው ትኩስ ሻይ ጋር አጣጥሞ መውሰድ የቱርካውያን የዘውትር የህይወት ዘይቤ ነው። ከባህሉ እና ከሻይ ወጉ ቀጥሎ የቱርክን እውነተኛ ማንነት በደንብ ለመረዳት የሀገሪቱን ጥልቅና ማራኪ የሙዚቃ ዓለም መመልከት ግድ ይላል። የቱርክ ባህላዊ ሙዚቃዎች ምስራቃዊ እና ምዕራባዊ ስልቶችን በአንድ ላይ አዋህደው የያዙ በመሆናቸው ለሰሚው ጆሮ ልዩ የሆነ የሰላም እና የደስታ ስሜትን ይፈጥራሉ። ሳዝ የሚባለውን ጥንታዊ የባህሪ የሙዚቃ መሳሪያ በመጠቀም የሚዜሙት እነዚህ ዜማዎች በፊልሞቹ ላይ እንደምናየው ሁሉ የሰውን ስሜት በቀላሉ የመስረቅና በትዝታ የመውሰድ ኃይል አላቸው። በየመንገዱና በየባህላዊ ምሽቶቹ የሚሰሙት እነዚህ ዜማዎች የህዝቡን የዘመናት ደስታ፣ የፍቅርና የታሪክ ጉዞ በግልጽ የሚያሳዩ ህያው መስኮቶች ናቸው። ከሙዚቃው በስተጀርባ ደግሞ በዓለም ዙሪያ እጅግ ታዋቂ የሆነው ደርቪሽ ወይም የሱፊዎች መንፈሳዊ የክብ ጭፈራ ይገኛል። ተዋንያኑ ነጭ ረጅም ልብስ ለብሰው አይኖቻቸውን ጨፍነው በከፍተኛ ፍጥነት ወደ አንድ አቅጣጫ ብቻ ለረጅም ሰዓታት ሲሽከረከሩ የሚፈጥሩት እይታ ተመልካቹን ፍጹም ያስደምማል። ይህ ጭፈራ ዝም ብሎ መዝናኛ ሳይሆን የሰው ልጅ ወደ ፈጣሪው ያለውን ጥልቅ ፍቅር እና መንፈሳዊ ጉዞ የሚገልጽበት የዘመናት ባህላዊ እሴት ነው። ከዚህ በተጨማሪ በሰርጎች እና በትላልቅ በዓላት ላይ ህዝቡ በአንድ ላይ እጅ ለእጅ ተያይዞ የሚጨፍረው ደማቅ የሆረን ጭፈራ የቱርክን ማህበረሰብ አንድነት እና ጠንካራ ፍቅር በግልጽ ያሳያል። ከታላላቅ የአያላን መንግስታት ታሪክ እስከ ምድር ስር ከተሞች እንዲሁም ከማራኪው ባህል እስከ ደማቁ ሙዚቃ ድረስ ያየናት ይቺ ሀገር ልክ እንደኛዋ ምድር እንደ ኢትዮጵያ በታሪካዊ ቅርጾች የተሟላች ድንቅ ምድር ናት። እኛ ሀገር በድንጋይ ተፈልፍሎ የተሰሩት የላሊበላ ውቅር አብያተ ክርስቲያናት ዓለምን እንደሚያስደምሙ ሁሉ በዚህ ሀገርም የምናያቸው ጥንታዊ ህንፃዎችና በጥበብ የተሰሩት የድንጋይ ላይ ቅርጾች የተመልካችን አይን ሙሉ በሙሉ የመሳብ አቅም አላቸው። የሰው ልጅ በጥንት ዘመን የነበረውን የህንፃ ግንባታ ጥበብ የምናይባቸው እነዚህ ድንቆች የሰው ልጅ በታሪክ ውስጥ ምን ያህል ታላቅ ስልጣኔ ላይ ደርሶ እንደነበር በግልጽ የሚያሳዩ ሕያው የታሪክ ማህደሮች ናቸው።
ይህ በታሪክ የተገነባው እውነተኛዋ ገጽታ እንዳለ ሆኖ ዛሬ በቃና ቲቪ ላይ በምናያቸው ምርጥ ፊልሞችና ድራማዎች ውስጥ የምንመለከተው ያ ማራኪ ውበት፣ የተዋንያኑ ልዩ አተዋወንና ያማረው ዘመናዊ አኗኗር በብዙዎቻችን ልብ ውስጥ የማይረሳ ጥልቅ ፍቅርን ጥሎ ያልፋል። በፊልሞቹ ከምናያቸው ገጽ ጀርባ ያለውን ይህንን አስደናቂ ዓለምና ታሪካዊ ውህደት አብረን ተመልክተናል። ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። የዛሬው ቪዲዮአችንን በዚህ እንቋጫለን። ስለተመለከታችሁ እናመሰግናለን።